ያዛቸው ምንድነው ችግር? ምንድነው ከኢትዮጵያ ህዝብ ላይ ያለ እንዴ? እናንተስ ምንድነው የምትፈልጉት? እኔ እዛ ሰላሌ ላይ መለካለው አደልሞት ይለኛ እዛ ቤት ይመለካል፣ እኛ ቤት ይረገጣል። እዛ ቤት ይመለካል፣ ነብይዩ ጋር ስመጣ ይቀጠቀጣል። እስኪ አንድ ሰው ደገፍ ብሎ እዛ ቤት ይመለካል፣ እዚህ ቤት ይቀጠቀጣል ይበል። ተወን እንስራበት። በቃኛ ሰላሌ ላይ ነግሰናል። አደልሞቲ ነን። ብርዬ ቦረንቲቻ ይታረድልናል። እሷ ደግሞ ተሳታናለች። ዝም ብላ ነው ኢየሱስ ኢየሱስ እያለች የምታመልጠው። እሷ ብቻ ነች ጌታን የተቀበለችው። ልጇን ገላል። የዛሬ 16 ቀን ቀብራ መጣች። ይኸው አንተ ነው የገደልከው። እሷን ደግሞ እሷ ራሱ ወታደር ነች። በጥይት ልናስመታት እንዴ! ባትመጣ ኖሮ አንጀቷን በጣጥሽ ያውጥቼ ነበር ላሞራ። እዛ ምን ያህል ቀጠሮ ይዛል? እንደዛ 2 ወር ነው። ምን ሆነ ታዲያ? አሁን አንተን ያቃትከኝ የትም ቸርች ሄጄ እያመለጥኩኝ ልሳን እየተናገርኩ ነበር የምወጣው። ልሳን አወራለሁ። ትሸውዳለህ። እዚህ ስለምዶ ያልሸውድ አንተ እሳት ተበላችዋ። እኔ ደግሞ ደስ ይለኛል ስትቃጠል። በቃ ሸኘኝ። እኔ 35 ዓመት ሙሉ በልቼ በቃኝ። ምንም አልተጠቀም። ማናችሁ እናንተ? አደልሞቲ፣ ቦረንቲቻ፣ ጨሌ፣ አመቺሳ፣ መተት፣ ትዳር እንዳይሆንላት፣ ልጅ እንዲጨናገፍባት፣ ማህፀኗ ላይ ቁጭ ብለን ምንም እንዳይሳካላት በቃ እንደው ዝም ብላ ቡኩ። እንዴት ሆነ ነው የምትመለከው? ይታረድልናል። ዶሮ እነሱ አይበሉም፣ ለሱ ይታረዳል። ፍየል እነሱ አይበሉም፣ ለሱ ይታረዳል። እቺ ልጅ ለራሱ አትበላም ነበር። አመቺሳ ነች ተብሎ በጉልበቷ ነው ዶሮ እየበላች ቤተሰቦቹን እያበላች ያስመለጠችው። ፍየል እነሱ አይበሉም፣ አጋንንት ይበላል። ቤት ውስጥ ሰው ጅባ ላይ የተኛ ጋቢ ለአጋንንት ይሰጣል። ለጠንቋይ አቦ መትቼዋለሁ። ምን ይሻላችኋል? አሁን በቃ እንሄዳለን። አንተ ጋር ከመጣች አልችልም። ሳትመጣ ነበር ማስቀረት የነበረብህ። ሞክሬ ነበር ለማስቀረት ሞክሬ። ትናንት እንግዳ እንዲበዛባት ለቅሶ የሚመጣ ሳስሞክር አምልጣኔ እሱ ጋር አልቀርም ብላ መጣች። ጠዋትም በእንቅልፍ ልደፋቸው ብዬ ተነስታ 9 ሰዓት ኧረ ተነሱ ብላ እነዚህ ልጆች ይዛ መጣች። ይኸው አዋረዱኝ። እችት አዋረደችኝ። ያችት እዛ ጋር እዚህ ናቸው ለካ እዚህ ናቸው ያችትና ለካ ሁለቱም እዚህ ናቸው። እህቷ ነች እኮ ታናሽ እህቷ። ደውም እኮ ኦርቶዶክስ ነች። ዘማሪ የገብርኤል ዘማሪ ነች። የገብርኤል የገብርኤል ዘማሪ። አንድ ሰው ዘና ይበል በጨለማው ኃይል ላይ ኤቴስ ወልቀምስ ወራነ ባሷ ጌቲት ወደስ ኦቴስ ኦላኔም ባወልቃ ጉጀት በባውት ያጌታ ወለሰልዋራ ኤኪዲ ፓለስ በቃ የኔ ነበረች እያመነች ወደ ኋላ መልሳታለሁ። በልጅቷ መታወት። ልጅቷ ከተወለደች ጊዜ ጀምሮ ራሷን አታውቅም። ዱዳ አርጊያት በሷ ጭንቅላቷ መትቼ በቃ ያልሄደችው ጠንቋይ ቤት የለም ያላንከራተትኳት። በቃ የኔ አግብቻት ነበረ። በቃ እንደ ሚስቴ ነበረ ማያት። አምልጣይ ነው እንጂ አግብቻት እንደ አብሬያት ምናምን ሌሊት እየመጣሁ ታያታለሁ። ማንም መልኳን እንዳያይ ነው የምፈልገው። ማን ሰው ላይ የጠየቃት እንዲሄድ ነው የምፈልገው። ማን አንተ? እኔ አደልሞቲ ነኝ። ያንተ ናት? ወንድ እንዲያገባት አልፈልግም። ያንተ ሆና እንድትኖር ነው የምፈልገው። እኔም እንደዚህ ነው። አንተ ነህ ጣልቃ የገባኸው። ምን እንድትሰራ እንደመጣ አላውቅም። ነፃ ላወጣት ነው እንዴ? ለምን? አንተ ስንቱን ነው ነፃ የምታወጣው? ቆይ ኢትዮጵያን በሙሉ ለምን? እኛስ ምን እንብላ? ምን በልተን እንኑር? ስራችን እኮ ሰው መብላት፣ ደም መጠጣት፣ ገንዘብ ከሰው እጅ ማውጣት፣ መሰለብ፣ ከጅብ ጋር ማኖር፣ መብላት ነው። አንተ ደግሞ ዝም ብለህ ሰው ነፃ ማውጣት፣ በረከት መስጠት፣ ልጅ መስጠት፣ ትዳር መስጠት። ይሄ ነው አንተ ስራ። ምን ይጠቅማል ካልተበሉ? ምን ዋጋ አለው?
በኃይል እሺ 3 ጊዜ እሺ እየጮክ ሂድ። ዋይ 2 ለመጨረሻ ጊዜ ከየት ነው የመጣሽው? እኔ የምኖረው አዳማ ግን ሰላሌ ነው ሀገራችን። ልጅሽ ምን ሆነች? የዛሬ 16 ቀን ምናምን አቅፊያት እያለሁ እጄ ላይ ነው ያረፈችኝ። ሞተች? አዎ እዚህ ላይ ነው የሚቀመጠው መንፈሱ። አዎ ልጄ ስትሞት ለራሱ እሷን ጨርሻት አንቺን አሳብጬ ሁሉንም ጨርሳለሁ እያለኝ ነው የገደለው። እዚህ ላይ ቁጭ ብሎ እያወራ እያወራኝ አሁን ይኸው ሞተች እያለኝ ነው ሳያት የሞተችው። መንፈሱ ራሱ እየተናገረ ነበር። አዎ እየተናገረኝ ነው የሞተችው። ከማን ጋር ነው የመጣሽው? እህቴ አለች እዛ ጋር አንድ ልጅ የምትይዝልኝ አለች። መንፈሱ ወርቋል ከሁለቱም ላይ። እዚህ ናቸው። የታለች አንደኛዋ? ተነስ አንተ መርገም። አዎ ልቀቃት። አሁን ምንድነው እያረካት ያለው? ራሷን አሳልቃታል። ከልጅቷ ውጭ አትኖርም እሷ። ከሷ ውጭ አትኖርም። አሳልቃታል። ትሞታለች። እስካሁን ምን ስታረጋት ነበር? ብዙ ጊዜ በህልም አመጣለሁ። ራስሽን አጥፊ እላታለሁ። ብዙ ጊዜ ሞክራለች። መድኃኒት ጠጥታ ነበር አልሆነም። ለቅሶ ደቅማለሁ ብዬ ነበር እናቷ እንድትሞት። በኃይል 3 ጊዜ እየጮክ ወደ ጥልቅ ሂድ። 2 ለመጨረሻ ጊዜ ከበረለም ታለገታ። የኔ እናት አታልቅሽ። ደህና ነሽ? ደህና ነኝ። እህትሽ ናት እሷ? አዎ እህቴ ነች። ምንድነው ሃይማኖቷ? ኦርቶዶክስ። ትዘምሪያለሽ? ዘማሪ ነበርኩ። የማን ዘማሪ? የገብርኤል። ጌታን መቀበል ትፈልጋለሽ? አዎ ጌታ ሆይ ከዛሬ ጀምሮ ህይወቴን ዘመኔን ላንተ ሰጥቻለሁ። አንተ ጌታ እንደሆንክ በልቤ አምናለሁ። በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ እናገራለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅህ አድርጌ ስለተቀበልከኝ አመሰግናለሁ። አደባባይ ላይ ቆሜ አውጃለሁ። ለጋብርኤል ለሚካኤል አይዘመርም። ለናዝረቱ ኢየሱስ ለታረደው በግ ለጌቶች ጌታ ይዘመራል። የፈራና የደነገጠ ወደኋላ ይመለስ። ይሄ መልእክት ከነብይ እዩ ነው። የሚስማማ ሰው ካለ ጮኸ አሜን ይበል። በጣም ነው የምወደው ከበፊቱም። አመሰግናለሁ።